አታፍርም እንዴ ቆሻሻ ጭራሽ እኔን ቁጭ አድርገት እንደዚህ ትመልስልኛል አለመመለስ ነው ግዴታ ስለሆነ ትመልሳለህ አልመለስም እንዴ እኮ የኔ ላይፍ ነው አይመለከትም ስለኔ ላይፍ አስቀምጠኝ ነገር ታሩዛ ቁጭ አድርገው እኔ ፊልም ጠጣ ነው እንዴ ቁጭ አድርገው ምን አገባ ጠጣለሁ ስራ ተቢስ አታትጨማልቅ እዛ ቁጭ አድርገው ያልኩህ ይኸውልህ ካሁን በኋላ እነሳለሁ ሌላ ነገር ውስጥ አታስገባኝ ቁጭ አድርገው አሁን ቢሆን እሱ አይደለም እውነቶሽ እሺ እሱ አይደለም እውነታው እያልኩ ነው ቆሻሻ ቀራበል ወደዛ ገደል መግባት ትችላለች ስለሷ ማቆም ነገር የቀድሞ ፍቅረኛ አይደለች እንዴ ተሁና ታደኔ ከሷስ ልጅ የለም እንዴ አገላለ እያልኩ ነው አንሰበክ ቅሌትህን እኮ ነው ያዝኩብህ አልገባም እንዴ ጭራሽ ቤት ድረስ መተህ ደግሞ ስነ ስርዓት ትለኛለህ እንዴ አንተ ራስህ አይደብርህ አላቅመት በይ አላቅደንሽ እንዲህ ሲጣርጌ ነው የሚቀርሽ አላቅመት በይ አሰቃያለሁ ገና ካሜራ አጥፍቼ ሞት ናፈቀኝ እስክትል ግዴታ ስለሆነ ነው የምጠይቅህ መመለስ ግዴታ ነው ማንነና ነው አንተ እንደዚህ መልስ ሰላም ውድ ቤተሰቦቻችን እንደምን አላችሁልኝ ውድ የአሻራ ሚዲያ ቤተሰቦች እኛ እግዚአብሔር ይመስገን አለን እንደተለመደው ዛሬ በአዲስ ነገርና በአዲስ ምርመራ ተመልሰን መተናል እንግዲህ ውድ ቤተሰቦቼ ከዚህ በፊት በነበሩት ቪዲዮ እገዛችሁን እያሳያችሁኝ ነውና አሁንም ቢሆን ግን ቤተሰቦቼ የፈለግነው ነገር አልመጣም ወይም ደግሞ ያሰብነው ነገር አልሆነምና እባካችሁን ከዚህ በላይ ድጋፋችሁ እየጠነከረ እንዲመጣ ወይም ደግሞ ከዚህ በላይ እንድትጠነክሩልኝ እፈልጋለሁና እባካችሁ ውድ ቤተሰቦቼ ይሄንን ቻናል አዲስ የሆናችሁ ቤተሰብ በመሆን ሰብስክራይብ ያደርጋችሁ እንድትቀላቀሉና እንዲሁም ደግሞ ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ይሄንን ቪዲዮ ለብዙሃን ተደራሽ ያደርጋችሁ ቪዲዮውን እንድትጀምሩ ጠይቃለሁ እንግዲህ ደግሞ የምትመለከቱት ይህ ወንድማችን አንድ ያሳሰበኝ ጉዳይ አለ ወይም ደግሞ ያስጨነቀኝ ጉዳይ አለ ብሎ ወደኔ ደውሎ ሊነግረኝ ችሏልና እስቲ ደግሞ ከናንተ ጋር እንስማው ብዬ ወደ እናንተ ይዤው መጥቻለሁ እስቲ ይሄ ወንድማችን ምንድነው ያሳሰበው ወይም ደግሞ ወደኛ ያስመጣው ጉዳይ ምንድነው የሚለውን ነገር ከራሱ አንደበት እንሰማለንና በመጀመሪያ ወደዚህ ስለመጣ በጣም እናመሰግናለን ከስምህ እንጀምር እሺ ስሜ ሮቤል ይባላል እና ዛሬ በጣም ያስጨነቀኝ ነገር ስላለን ወደ እናንተ የመጣሁት ያው ሚዲያ ላይ እናንተን ያው እንደዚህ አንዳንድ ድብቅ የሆኑ ነገሮችን በማጋለጥ ወንጀለኞችን ለፍርድ በማቅረብ ምናምን ስለማውቃችሁ የሆነ ነገር ሲያስጨንቀኝ ውስጤን በጣም ወደ እናንተ መጥቻለሁ ልክ ነው ያለውን ነገር በስልክ አስረድተናልና ይሄ ነገር ደግሞ እኛ ብቻ ሰምተነው ወይም ደግሞ እኛ ብቻ ተምረንበት ወይም ደግሞ የሚፈጠረውን እኛ ብቻ አይተን ምናልፈው ነገር አይደለም ብዙሃን የሚመለከቱት ብዙሃን የሚማሩበት ብዙሃን ከዚህ ቪዲዮ ብዙ ነገር የሚያተርፉበት ነውና እስቲ ለኔም ለቤተሰቦቼም ምን እንዳጋጠመ ምን ወደዚህ እንዳስመጣ እስቲ ንገረን እሺ ያው የምኖርበት አካባቢ ነገር ያለውና እዛ አካባቢ ላይ ከበፊት ጀምሮ አብሮ አደጎቼ ነበሩ አንድ ወንድና አንድ ሴት ማለት ነው እና ለሶስት ነው ያደግነው በጣም ክሎዝ ነበርን በጣም ብዙ ነገር አሳልፈናል ብዙ ነገር አይተናል ያው እነሱ ከተወሰነ እድሜያችን ከጨመረ ጊዜ ጀምሮ እነሱ ፍቅረኛሞች ሆኖ ነበርና ያው አብሮ አደግናችሁ ነው ሰፈር ላይ ከኔ ጋር አብረን የተማርነው ሰፈር ውስጥም አብረን ጎረቤቶቼ ናቸው እና ብዙ ጊዜ ብዙ ነገሮችን በፋሚሊም በሰፈር ውስጥም እንዲሁም እድሜያችን ከጨመረም በኋላ ብዙ ነገር አሳልፈናል እሱም ጓደኛዬ ነው እሷም ደግሞ በጣም ክሎዝ ነን ከኔ ጋር በጣም እንደትና እንደወንድም ነበር በሰዓቱ ሶስታችሁ አብራችሁ ነው ያደጋችሁት ማለት ነው በጣም አሪፍ እና በቃ የሆነ ሰዓት ላይ የነሱ ግንኙነት እየተጠናከረ መጣ ስለ ያው ወንድና ሴት ያለው ግንኙነት ማለት ነው መላመድ ሲመጣ አንዳንዴ ወደ ፍቅርም ይቀየራል እና በቃ ወደ ፍቅር ነገሮች መግባት ጀመሩ ምናምን በዛ እኔም በቃ ደስተኛ ነበርኩ ያው ሁለቱም ጓደኞቼ ስለሆኑ ምንም አይነት ቅሬታ አልነበረኝ በሰዓቱ በቃ ደስተኛ ህይወት እያሳለፈን ነበር እንደ በፊት ሆነን እንደ ጓደኛሞች ሆነን ብዙ ነገሮችን አሳልፈናል ያው የነሱን ፍቅር ቤተሰብ ምናምን ጣልቃ ይገባበት ነው በቃ ብዙ ነገር ዋጋ ከፍለን ምናምን ነበር አብረው የሆኑት እና በቃ ረጅም ጊዜ አብረው ቆዩ በመሃል ልጅ ተፈጠረ ልጅ ወለዱ በጣም ደስ ይላል ልጅ ወለዱ ምናምን ረጅም ጊዜ ሆነ እንደዚህ አይነት የሆነ እሱም ጥሩ እንትን ላይ ነበረ በሰዓቱ ግን ያው የሆነ አንዳንድ ጊዜ ውሎ ሲቀየር የሚመጡ አዳዲስ ነገሮች አሉና
ያው እሱን ደግሞ እሷ አልፈለገችው ስልህ ያው ከበድ ያለ ነገር ነው ለእሷ ያለመደችው። አብረዋ ስላደገች አብረው ረጅም ጊዜ ስላሳለፈች የአዲስ ያመጣቸው ነገሮች ከጊዜ በኋላ የመጡ ነገሮች እሷ አታውቃቸውም ነበር። ምን አይነት አዲስ ነገር አምጥቶ ነው? ያው እኔ እንደ ጓደኛ እንደ ወንድ ጓደኛ ብዙ ነገሮችን አብረን ልናደርግ እንችላለን። ያው ከጊዜ በኋላ እሱ የሆነ በቃ ወደ ሱስ ውስጥ ምናምን መግባት ጀመረ፣ መጠጥ ምናምን እና በጣም ስለ አለፍ አለፍ ያሉ ነገሮችንም ማለት ነው። አብረው እያሉ ነው ወደዚህ ነገር ውስጥ ራሱን የከተተው። ከእሷ ጋር ፍቅር የጀመሩ አካባቢ ነበረ እና ያው እንደ ወንድ ጓደኛ ብዙ ነገሮችን አብረን አሳልፈናል። ይህን ነገር እኔ ብቻ ነበርኩ የማውቀው እና እሷ አታውቅም ነበር። ያው ወደ ልጅ እሷ ስታረግዝ ያለው ነገር በጣም ጠንከር እያለ ሲመጣ በመሀል ደግሞ እሷ ይህንን ነገር አወቀች፣ ልጁ ከተወለደ በኋላ ማለት ነው። እንደዚህ ነገር ውስጥ እስቲ ያኔ ወጣ ያለ ባህሪውን የምትለኝ እስቲ በደንብ አብራራልኝ። ይኸውልህ እንዴት መሰለህ፣ መጠጥ ማንኛውም ሰው ሊጠጣ ይችላል። ይሄ ግን ያው መጠንን አውቀህ ምናምን ነው። እሱ ግን መጠጥ በሚጠጣ ሰዓት እንደ አብሾ አይነት ነገር አለበት እና አንዳንድ ሰው የሚቀይረው ሰው አለ፣ እንትን ሲል ማይስማማው ሰው አለ እና እሱን ነው በቃ እሱ እንደዚህ አይነት ነገር ነው ያለበት። በጣም ባህሪው ይቀያየራል፣ በጣም ያስቸግራል። አይደለም ለሴት ልጅ ለእሷ ለእኛ ራሱ በጣም የሚያስቸግር ልጅ ነበር በሰዓቱ። ይህን ነገር እንዲተው ሞክሬያለሁ፣ ግን በቃ ምንም እንትን አላለኝም። ያው በስራ አጋጣሚ የሚያገኛቸው ጓደኞች ነበሩት እና ከነሱ ጋር በጣም ብዙ ነገር ያደረግ ነበረ። ሰው ካልሆነ ሰው ጋር ገጥሞ ባህሪው ተቀየረ ማለት ነው። ያው እንዳልኩ ነው፣ አብረን ያደግነው። የተለየ ጓደኞች የመጡት በስራ አጋጣሚዎች የተለያዩ ቦታ በሚሄድበት ጊዜ ነው። ያው እንግዲህ ከኔ አቅም በላይ ስለነበር ያው በሰዓቱ እኔ ምንም ማድረግ አልቻልኩም ነበር። እና አንዳንዴ እኮ እንዲህ ነው። ያው ከእናንተ ጋር በነበረበት ሰዓት መልካም ስነ ምግባር ነበረው። ሰው ደግሞ ብዙ ጊዜ ውሎን ነው የሚመስለው፣ የዋልክበትን ያደግክበትን ነው የምትመስለው። እና ያው ከእናንተ ትንሽ ለየት ማለት ባህሪ ሲያመጣ የነዛን ሰው ባህሪ ተላመደው ማለት ነው አይደለ? እና በቃ ይህን ነገር ደግሞ ለእሷ በሰዓቱ እንደነገራትም አይፈልግም ነበር እሱ እንደዚህ አይነት ነገር እንዳለበት። እሷ አታውቅም ነው? አዎ ይህን ነገር እኮ ያወቀችው የምልህ ልጁ ተረግዞ በቃ አብረው መኖር አለባቸው። በመሀል የቤተሰብ እንትኖች መጡ። እንዴት ሳታገባት ታረግዛለች ምናምን አይነት ጸቦች መጡ ከቤተሰብ ጋር እና ያን ነገሮችን በጣም ጭንቀት ነበረ በዛ ሰዓት። የቤተሰብ ጫና ማደረባቸው እና በጣም ጭንቀት ነበረ በዛ ሰዓት። ብዙ ነገሮችን አብረን ለማስተካከል ሞከርን ምናምን። ያን ሰዓት እንደውም እንደዚህ አይነት ነገሮች ላይ ቀንሶ ነበረ። ስለ ያው የሚጠቃቀማቸው ነገሮች ቀንሶ ነበር። ያው ሲጠጣ ነው የአብሾ ነገሩ የሚመጣበት፣ ግን ቢሆንም ያው ቀንሶ ነበረ በሰዓቱ ጭንቀቱ ምንም ስላለ። ከዛ በኋላ ግን በቃ እንደምንም ብለን አስተካክለን ምን ብለን እነሱን አንድ ላይ እንዲኖር አደረግን። ከዛ በኋላ በቃ ተወለደች፣ ሴት በመሀል ልጅ ተፈጠረ እና ልጅቷ ከተወለደች በኋላ መጀመሪያ አካባቢ ላይ በቃ የሆነ ጥሩ ነገር ነበራቸው እና የሆነ አመት ምናምን ሲሞላት ልጅቷ በጣም እንትን ማለት ነገር መጣ፣ የመጠጡ ነገር መጣ ድጋሚ ተነሳ። የዛን ጊዜ ከመጋባታቸው በፊት እየጠጣን ምንም አብሻውን ቢኖርበት ምንም ቢልበት ያው በማታ እሷን አያገኛትም ነበር። ወደ ቤት ገብቶ ስለነበር ቤት ያሉትን ሰዎች ነው ሊበጠብጥ የሚችለው። ከዛ በኋላ ግን አሁን አብረው መኖር ስለጀመሩ እሷን ነበር የሚበጠብጠው። አራስ ነበረች በዛ ሰዓት ላይ ይሄን ያህል ገና አመት ራሱ ያልሞላች ልጅ ነበር የነበረቻቸው እና በጣም የሚደብር ነገሮች ከቤት ውጡልኝ፣ አከራያቸው ውጡልኝ እስከ ማለት ድረስ ማለት ነው። እና በጣም ብዙ ነገሮች በጣም ጸባቸው ጎልቶ ወጣ ማለት ነው። በጣም ጸባቸው ብቻ ሳይሆን በቃ መበጥበጥ ጀመሩ ግቢውን። እሷ ምን ሆነ ነው ትላለች፣ እሱ ያው አብሾ ታውቀዋለህ። ልክ ነው፣ የጠጣ ሰው ራስንም ስለማታውቅ በዛ ሰዓት ላይ እና በቃ እንደዚህ ነገሮችን ማድረግ ጀመረ። ከዛ
በቃ ለረጅም ጊዜ ቀጠለ ይሄ ነገር። ቤት እየቀየሩም ምን እያሉ ለረጅም ጊዜ ቀጠለ። በመሀል ገብቼ ያው ሽማግሌዎችን ምንም ሰብስቤ ለማስታረቅ ምናምን ሞክሬ ነበረ። አልቻልኩም። ያው የሚሆን ነገር አይደለም። ያው በሰዓቱ እሺ ይለናል እንጂ መልሶ እዛው ሆነ። ከዛ በቃ እሷም ልጅቷ ወደ 5 ዓመት ምናምን አካባቢ ስትደርስ 5 ዓመት 4 ዓመት ከምናምን ስትደርስ 5 ዓመት ልጅ አድርሰዋለሁ። 4 ዓመት ከምናምን ትሆናለች ልጅቷ እና በጣም ደስ ይላል። በጣም አልችልም በቃ ከዚህ በላይ ብላ ከቤት ወጣች እና በቃ እሱንም ሄጄ እንትን ስለው ጭራሽ አጠገቤ እንዳትደርስ ከዚህ በኋላ ምናምን አለኝ። እኔንም ያው ከቤት አባረራት እሷ። በቃ እኔ ከዚህ በላይ አልችልም፣ ድብደባ ምናምን መጣ በመሃል። እኔ ከዚህ በላይ አልችልም፣ በቃ ገና አቅም በላይ ነው። ብዙ ጊዜ ገበኑን ባለቤቴ ነው ብዬ ብዙ ነገር ሸፍኝለት ኖሬያለሁ፣ ግን ከዚህ በላይ አልችልም ብላ ወጣች ከቤት። ከዛ ያው ወደ ቤተሰቦቿ ተመለሰች። ከዛ እኔ እንደ ጓደኛ ልጇን ይዛ ነው የተመለሰች። አይ አይደለም፣ ልጇን እንድትወስድ አልፈቀደላትም። ልጇን አትወስጂም ማለት? እና ያው እሱ ደግሞ ስራ እየሰራ ስለነበረ ስራ የሚሰራበት ስለ ገንዘብ አለው ሞር ከሱ የተሻለ እሱ ማኖር ይችላል። ከዛ በቃ እሷንም ለማናገር ሞክሬ ነበረ በሰዓቱ። እሱንም እያወራሁት ነበረ። ምንም አይነት ፍላጎት የለውም። እሷም ምንም አይነት ፍላጎት የላቸውም አብሮ ለመሆን አብሮ ለመመለስ እና ኦልሬዲ በቃ ፍቅራቸው ጠፋ እያልከኝ ያለው? በቃ ጨርሰናል፣ እንትን የምንለው ነገር የለም ምናምን እያሉ ሁለቱም እንትን አሉ። በሽማግሌ ሞከር፣ በቤተሰብ ሞከርን። እዛ አይሆንም ተባለ። በቃ እሱም አይሆንም በሚልበት ሰዓት በቃ እንደዛ ከሆነ ብዬ ተውኩ እና ከሱ የነበረን ጓደኝነት ለማስቀጠል ብዙ ሞክሬያለሁ። እኔም ስለ በጣም በቃ ከምነግርህ በላይ ነው የጣርኩት። ስለ ጓደኛዬ ነው፣ ከልጅነት ጀምሮ አብረን ያደግነው፣ ብዙ ነገሮችን አሳልፈናል እና ቤቱ ምናምን እየሄድኩ ለማውራት ስሞክር ሁለተኛ እዚህ እንዳትደርስ እያለ ያበረኝ ነበር። ስለዚህ ያ ከልጅነት ጀምሮ የነበረው ፍቅር አሁን ላይ ያከተመ ነው እያልክኝ ያለው? በቃ እንዴት እንደሆነ ያው እኔ በእሷ መፍረድ አልችልም። ምክንያቱም ያው የምታውቀው ማንነቱ አይደለም። ያው ከትዳሯ በኋላ የመጣ ማንነቷ እሱም እንትን የምትለው አይደለም እና በቃ ያ ነገር ሲሆንባት እሷም ቆርጣ ነበረ እና ምንም ማድረግ አልችልም ነበረ በሰዓቱ። ምንም ማድረግም አልቻልኩም። ብዙ ነገር ሞክረናል። ከዛ በቃ ያው እሷም ወደ ቤቷ ተመለሰች። ያው እሱም ስራውን እየሰራ ምናምን ያው ከጓደኞቹ ጋር ከስራ ሲወጣ በሚያሳልፈው ታይም ነው እንደዚህ አይነት ነገር የሚፈጠረው እና ያ ነገር ተስተካከለ እና ያው እሷ ከወጣሽ በኋላ ትንሽ የመተው ነገር ምናምን ላይ ነበረ። አልፎ አልፎ ያው ቢያደርገው ያው ልጅቷ ብቻዋን ስለሆነች ያው አንዳንዴ እኔ ጋርም እየመጣች ታድራለች ልጅቷ ምናምን አብረን አንተ ቤት እኔ ጋር እየመጣች ያው በጣም ክሎዝ ነን ስላልኩ አብረን ያደግነው ስላልክኝ ቅርብ የምትሆነው ለአንተ ነው መቼስ። እና በቃ ብዙ ነገር አብረን እንትን ለማለት ሞከረ። ከዛ እኔ እና እሷ ያው እንገናኛለን። ያው ጓደኛሞች ከልጅነት ጀምሮ ጓደኛሞች ስለነበረ በጣም እንገናኝ ነበረ። ብዙ ነገሮችን እናወራ ነበረ ምናምን እና በመሀል በቃ ፍቅር ውስጥ ገባን እኔና እሷ ማለት ነው። ማለት እኔ እንጃ ትንሽ ግልጽ ነው ድንገት ያደርጋልና ከጓደኛ ጋር ነው ፍቅር ውስጥ የገባችው? ስለ ያው ይሄ ነገር እንትን አለ ያው ነው ስለ ያው ከመጀመሪያውም አብረን ያደግነውና ኖርማሊ ጓደኛ ስሜት ነው የነበረኝ ብላል ወይስ ይሄ ስሜት ከበፊትም ጀምሮ አንተ ጋር ነበረ? አይ እነሱ እንኳን አልነበረም። ያው እነሱ አንድ ላይ እንዲሆኑ ብዙ ነገር አድርጌያለሁ ብያለሁ። በትክክል ብዙ ነገሮችን ብዙ ዋጋ ከፍያለሁ ከቤተሰብ ጋር እስከመጣላት ደረጃ ድረስ ማለት ነው። ግን ደግሞ ያው በጣም ተላመድን። የሆነ ሰዓት ላይ ሞር ከኔ ጋር ብቻ ሆነ የምንገናኘው ብዙ ነገሮችን ማውራት ጀምረን አብረን ጊዜ ማሳለፍ ጀመረን ምናምን። ከዛ በኋላ በቃ
ስለ ያው ይገባል መቼስ በጣም መቀራረብ በትክክል መላመድ በጣም ብዙ ነገር ያመጣል እና በቃ በጣም ተላመድን ምናምን ከዛ ሳናስበው ወደ ፍቅር ተቀየረ ግንኙነታችን ከዛ ያው እሷም ይሄን ነገር አክሰፕት አድርጋ ተቀብለዋለች ሁለታችንም ጋር ነው እንደዚህ አይነት ስሜት ያ ስሜት የተፈጠረው ሁለታችንም ጋር ነው እና በቃ ያንን ነገር መጀመሪያ ላይ በጣም ራሴን ጥያቄ አድርጌ ነበረ በጣም እንዴት የጓደኛዬ ፍቅረኛ የነበረች ምናምን ብዬ እዛ ግን ለጓደኛዬ ነገርኩት ይሄንን እንደጀመራችሁ ነገርከው እኔና እሷ በቃ እንደዚህ ተላመድን በጣም እና አንተን የሚከፋ አሁንም ለእሷ ስሜት ካለ ግን ማቆም እንችላለን ብዬ ለእሷ ነገርኩት ያው በጣም ክሎዝ ነን ብያለሁ ምንም የምንደባበቀው ነገር የለም ኦሬዲ ይሄን ነገር አንተ ልታረግም የቻልከው እሱ በቃኝ ስላለ ይመስለኛል አይደለ ግን ያው ይከብዳል አሁን እንደ እንትን ስታስበው ይከብዳል ልክ ነህ ከዛም አልፎ በመሃላቸው ልጅ የሚባል ነገርም ተፈጥሯል እኮ እሱም ሲኖር ከብዳል ትንሽ ምን አለ ሲሰማ ይሄንን በቃ ሲሰማ በጣም እንትን አለ ምናምን ጠየቀኝ ምናምን አላመነኝም ነበረ ከዛ ከምሬ ነው በቃ እንደዚህ ግን አንተ አሁንም ለእሷ ስሜት ካለ አሁንም ሌላ ነገር ካለ ወይም ደግሞ መመለስ የምትፈልግ ከሆነ ይህን ነገር ማቆም እችላለሁ እኔ ያው አንተ ላይ ክፉ ነገር አስቤ ሳይሆን አንተ ጋር ከተለያያችሁ ጊዜ በኋላ ያው በጣም ብዙ ነገሮችን ታውራኛለሽ ምናምን እና በቃ በዛ አጋጣሚ ወደ ፍቅር ተቀየረ ስሜቴ ምናምን ብዬ ነገርኩት በቃ እሱም ተቀበለው ያንን ነገር በቃ ምንም ነገር ሳይል ምንም ስለ እሱ በቃ እኔ እና እሷ ጨርሰናል አሁን ፍላጎቱ የሁለታችሁ ነው በቃ እኔ ምንም አንተም ጓደኛዬ ነው እንደ ወንድሜ ነው ምንም ችግር የለም በቃ የሆነው ነገር ተፈጥሯል አንዴ ይሄ ደግሞ ለምን ተፈጠረ የምንለው ነገር አይደለም በቃ ችግር የለውም ምናምን ብሎ ተቀበለው በሰዓቱ ከዛ ይሄን ነገር ለእሷ ነገርኳት በቃ ደስተኛ ሆነች እሷ እንደሰማስታቅ ያው ግዴታ ቀለል ይላታል ምክንያቱም ያሳስባት ነበር እሱ ነገር እሺ የልጇስ ጉዳይ እንዴት ልታረጉት ከዛ በኋላ ያው ልጅቷን እንደነገርኩ ነው ከሷና በህግም ቢኬድ እሷ በሰዓቱ እሷን እርጉዝ ሆና ምናምን ስራ አቁማ ረጅም ጊዜ ሆኗታል እና ደግሞ አሁን ላይ ስራ ማግኘት በጣም ከባድ ነው ስራ ማግኘት ብቻ ሳይሆን በአንድ ስራ ደሞዝ እየተከፈለ ልጅ ማሳደግ የኑሮ ውድነቱን በአሁን ሰዓት ጣራ ነክቷል እና እሱም ከባድ ነው እሱም ስለሚከብድ ምናምን ተነጋግረን በሽማግሌ እሱ የተሻለ ስራ አለው የተሻለ ገቢ ስላለው እሷ ልጅቷን እንዲያሳድግ በሃይማኖት አባቶችን ባሉበት ቤተሰቦቿን ባሉበት ሽማግሌዎችን ባሉበት ተስማምተው ሁሉን ነገር ተግባብተው ያደረጉት ነገር እና በቃ ይሄን ነገር ካሳወቅኩት በኋላ ጓደኝነታችን ቀጠለ ከዛ ጊዜ በኋላ ስለኔና ስለሱ የወደፊት ነገር ነው የምናስበው እሱም እየሰራ ልጇን እየሄደች እያየች ያው እሷ ጋር እንድትመጣ እሱ ፈቃደኛ ስላልሆነ እየሄደች እያየች ቤቷ ምናምን በሳምንት ምናምን እየሄደች ታያታለች የተመላለሰች ልጇን ትጠይቃለች ማለት ነው ከተለያዩ ጊዜ ጀምሮ እየሄደች ልጇ ስትናፍቃት እየሄደች እያገኘቻት ትጫወታለች ምናምን ከዛ በቃ እሱ ነገር ነው የቀጠለው እኔና እሷም ያለን ግንኙነታችን እንትን እያለን ምናምን ስለወደፊት ነገሮችን ማሰብ ጀመረ በመሃል አዲስ ምዕራፍ ጀመራችሁ ማለት ነው ያው ኦሬዲ ከልጅነታችሁ ጀምራችሁ እየተጠናናችሁ ያደጋችሁ ልጆች ስለሆነ ለመላመድም ጊዜ አልፈጀባችሁ ብዙ ማንተዋወቀው ነገር ስለሌለ በትክክል ጊዜ አልፈጀባችሁ ለዛ ነው ወዲያም የተግባባችሁ እና በቃ ይሄን ነገር ለማስተካከል ምናምን ሞከረን ያለው ነገር በሰዓቱ ላይ አሪፍ ነበረ እየሄደልን ነበር ከዛ በአጋጣሚ ሆኖ እርግዝና ተፈጠረ ከኔ ያረገዘች ማለት ነው ያው የኔና የሷን ግንኙነት ቤተሰቦቿም ያውቃሉ እሱም ያውቃል ብያለሁ እና በቃ ይሄ ኦፊሻል አድርገን አንጋባ እንጂ ያው እኔ ጋር እየመጣች ነው እንትን የምትለው ምናምን እና ከቅርብ ጊዜ ወደዚህ ደግሞ እኔ ጋር ነው
ያለችው 1 ወር ምናምን ሆኗታል። ይሄ እርግዝናው ምናምን ስሜቱ ከተሰማት ማለት ነው። ወር ምናምን ይሆናታል። ወር ምናምን እርግዝናው እና ከዛ ጊዜ በኋላ ደግሞ አንድ ላይ ነው የምንኖረው። ያው ስራዬ ነው። ይህንን ነገር እንዳረግዘች ያውቃል ባለቤት? ስለ የቀድሞ ፍቅረኛዋ ማለት ነው። ይህን ነገር ነው ጥያቄ እኔም እየፈጠረብኝ ያለው በሰዓቱ ይህን ነገር ስታቅ በቃ በጣም እንትናለን ምናምን የእሱ ነገር ነው ያሳሰበን። ከዛ እሱ ጋር ሄድኩኝና ያው ከዚህ በፊት እንዳደረኩት ነገርኩት። እንዳረግዝሽ ነገርከው? እንዳረግዝሽ ነገርኩት። ከዛ በጣም ተቆጣ። በጣም በቃ የነበረን ያደረግነውን አብረን ያሳለፍነውን ነገር ሁላ እስከ መርሳት እስከ መናገር ድረስ ሌላም ነገሮች እስከ መናገር ድረስ ደረሰ። ያው በቃ እኔ ለማስረዳት ሞከርኩ። ያው አስወጣኝ ከቤቱ። ከዚህ በኋላ አጠገቤ እንዳትደርስ ምናምን ብሎ ከቤቱ አስወጣኝ። ከዛ እኔም ይቀበለዋል የሚል አመኔታ የለኝም በእውነቱ። ያው እኔም ይቀበለዋል ብዬ ላስብ የቻልኩበት የነበረው ነገር በግንኙነታችን መጀመሪያውን ስላመነ ፈቃደኛ ስለነበረ በግንኙነታችን ይሄ ነገር በመሀል ሲፈጠር እንትን ይላል ብዬ ሌላ ነገር ውስጥ ይገባል ወይም ደግሞ ይቃወመናል ብዬ አላሰብኩም ነበረ። ምናልባት እርግዝናው በዚህ ፍጥነት ይፈጠራል ብሎ አላሰበም። ለዛ ይሆናል እንደዚህ የደነገጠው። ምናልባት ለዛ ሊሆን ይችላል። ግን ያው እሱን ነገር ሳስረዳው በቃ ምንም አይነት ነገር እንደማይፈልግ ነው ካጠገቡ እንድንጠፋ ሁለተኛ አጠገቤ እንዳትደርስ ምናምን ብሎ ያው ከቤቱ አስወጣኝ። ስልክ ስደውልለት አያነሳም ምናምን። ከዛ ይረጋጋ እስቲ ምናምን ብዬ እኔም ትቻለሁ። ተዘጋጋችሁ ማለት ነው? አዎ። ከዛ እሷ ያው እንዳልኩ እየሄደች ታይ ነበረ ልጇን ስትናፍቃት እና አንድ የመጀመሪያ ጊዜ አታይም ብሎ መለሳት። ልጇን አታይም ሂጂና ማርገዟን ካወቀ በኋላ ማለት ነው። እኔ ከነገርኩት በኋላ ማለት ነው። ከዛ አልፈቀደም። ቀጣይ ደግሞ ምንም አይነት አልከለከለኝም አለች። እስክትገባ ድረስ እያወራን ነበረ በስልክ እስክትሄድ ድረስ ማለት ነው። እና አይ ቤት አይመስለኝም ዛሬ ምንም የለም ምናምን እያለችኝ በቃ ስወጣ እደውልልሃለሁ ብላ ስልካችን ተቋረጠ። ልጇን ለመጠየቅ ሄደች ነግራክ? እና ስልክ በቃ ስወጣ እደውልልሃለሁ አይ በቃ እሺ ደውይልኝ ምናምን ተባብለን ስልክ ተቋረጠ። ስልክ ተቋረጠ እዛ ጋር። ከዛ በኋላ ቆየች በጣም ብዙ ሰዓታት ሆነ ሳትመጣ ወደ ቤት ሳትደውልልኝ። ስልክም ምን አታነሳም ነው ስትደውል? ወይስ ስልኳ ዝግ ነው ይለኛል። ዝግ ነው የሚለኝ። ስልኳ ዝግ ነው ይለኛል። ጠበቅኩኝ ብዙ ሰዓቶችን። ምንም አዲስ ነገር አልነበረም። ምንም አዲስ የተፈጠረ ነገር የለም። በቃ ጸጥ ብቻ ነው የተባለው። ከዛ በጣም ሲያሳስበኝ ማታ በጣም መሽቷል። እንደውም ትዝ ይለኛል በጣም መሽቷል ምናምን እና ሄድኩኝ ወደ ቤቱ። ወደ እሱ ቤት ቼክ ልታረጋት ማለት ነው። ምናምን ሲወጣ ምናምን ተናደደ ምናምን። እኔ ለጸብ አይደለም እሷን ፈልጌ ነው የመጣሁት ለጸብ ምናምን አይደለም። እና ስልኳ አልሰራ ስላለኝ እዚህ ስለነበር የመጣችው ልጠይቅ ብዬ ነው ምናምን አልኩት። ምንም በቃ በጣም አግሬሲቭ ሆነ። በጣም እንትን ሆነ። ምንም ነገር ሊያስረዳኝም አልቻለም። ትንሳት ነው የወጣችሁ እሺ ምናምን አልባይን ጥያቄ እዚህ የለችም ምናምን ብሎ ፊቴ ላይ በሩን ሰቀው። ኦልሬዲ እሷ ግን ወደ እሱ ቤት እንደምትሄድ ነግራለች። በቃ ደረስኩ። በቃ እንትን ስል ስወጣ እደውልልሃለሁ ብቻ ነበር ያለች እና በቃ እሺ ምናምን ብዬ ጨርሼ ከሱ ጋር ሄድኩኝ። ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ እንትን ስላቸው ደግሞ 24 ሰዓት ካልሞላት ማለት አይቻልም። በትክክል መምጣት አንችልም 24 ሰዓት ካልሞላት አሉኝ። ከዛ በቃ ምንም ማድረግ አልቻልኩም። ቤተሰብ ጋር ሄድኩኝ። ሄዳለች ብዬ ያሰብኩባቸው ቦታዎች ሄድኩኝ። ምን አልኩት ስልኳን ምናምን በቃ ምንም የለም። ከዛ እሺ ብዬ 24 ሰዓት ሲሞላ ቤት ሄድኩኝ። ፖሊስ ጣቢያ ሄድኩኝ እና አመለከትኩ ምናምን
እንደዚህ ምን ትገምታለህ አንተ እንደዚህ ሄዳ ነበር ስወጣ ደውላለሁ ብላኝ ከዛ በኋላ ነው ስልኩ የጠፋው ቤቱን ታውቀዋለህ ምናምን አለኝ ያው ጓደኛዬ ነው የበፊት ፍቅረኛዋ ማለት ነው እሺ ምናምን አሉ እንሂድ ተባለ እነሱ ኃይላቸውን ያዙና ምናምን የፍተሻ እንትን አውጥተው ሄደን ያው ቤቱ ደረሰን ነበረ በሰዓቱ እሱ ቤቱ ተከፍቶ ገባን ምናምን ፖሊሶቹ ፈለጉ ምናምን አጣናት የለችም እዛ ቤት ሲፈልጓት የለችም ፖሊሶቹ ፈለጓት እኔ ምንም በቃ ጥያቄ እየሆነብኝ ያለው አሁን እሱ ነው ምን አርጓት ይሁን ወይ ምን ሆና ይሁን መንገድ ላይ አንድ ነገር ሆና ይሁን ነው ልክ ነህ ግን ስለ እኔ በጣም እሱ ላይ ነው እንትኔ ጥርጣሬ ያለው እሱ እንዴት መሰለህ በእኛ ግንኙነት ምንም አይነት ቅሬታ ያልነበረው ሰውዬ ማርገዟን ስነግረው በጣም አግሬሲቭ እና በጣም እልህ ይታይበት ነበር እና ያንን እንትን ደግሞ በምን እንትን ሊለው አይችልም ሊተወው አይችልም ገብቷል የሆነ ነገር ተበቅሎ ወይኔን ወይሷን የሆነ ነገር አድርጎ ነው ይሄን ነገር እንትን የሚለውና በቃ ይሄን ነገር ደግሞ ከሱ ውጪ ማንም ያደርጋል ብዬ አላስብም ስለ ለእሷ መጥፋት ተጠያቂ ማደርገው እኔ እሱ ነው ልክ ነህ በእርግጥ ግን ምናልባት ከቤት ስትወጣ ካንተ ጋር ያልተስማማችበት ጉዳይ ወይም የጣላችበት ጉዳይ ነበር አልነበረም ምንም አይነት ነገር አልነበረም እንደነገርኩ ነው ቤቱ እሱ ጋር ደርሳ ስልክ እስከምንዘጋበት ሰዓት ድረስ በጣም በሰላማዊ መንገድ እያወራን እየተጫወትን እየተሳሳቅን በሰላም ነበር የተለያየው በቃ ወድሃለሁ ተባብለን ነበር የተለያየን ምንም አይነት አዲስ የተፈጠረ ነገር አልነበረም ያው እንግዲህ ውድ ቤተሰቦች ታሪኩ ትንሽ እንደሰማችሁት ነውና ትንሽ ያደናግራል እቺ ልጅ ምናልባት አደጋ ላይ ከሆነች እሷ ብቻ ሳይሆን የሁለት ሰው ነፍስ ነውና በውስጧ የያዘችው ስለዚህ እኛም በራሳችን ክትትል አድርገን ቶሎ ነገሩ ምን እንደሆነ እቺ ልጅ የት እንዳለች በራሳችን ምርመራ ምን ደርስበት ይሆናልና እንግዲህ መኖሪያ ቤቱን ታውቀዋለህ መሰለኝ አይደል ስለዚህ ቀጥታ ወደ ሰውየው መኖሪያ ቤት የምንሄድ ይሆናልና እስቲ እስከ መጨረሻው ፍንጭ እስከምንደርስ ድረስ ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ፍቅደ ስላስገባን በመጀመሪያ በጣም እናመሰግናለንና አካታ መስገን ለምንድነው እንደዚህ ይሆንክ ያለው እና ምንድነው 10 ሰው እየተቀያየራችሁ 10 ጊዜ የምትመጡት እኔ ምን አውቃለሁ ስለሷ ከበር ጀምሮ መርማሪ መሆናችንን እየነገርነ መታሳየን ባህሪ በጣም ደስ ይኸውልህ መርማሪ ነን ይያሉ ካንተ በላይ 2 ነው 3 ሰው መጥቷል ስለዚህ እኔ ስለናንተ ምርመራ ምንም የሚመለከተኝ ጉዳይ የለም ማንም ሊመጣ ይችላል ይሄ ግን የራሴ ፋይል ነው ራሴ የከፈትኩት ፋይል ነው ስለዚህ ስለዚህ ስማኝ እኔ ምን አገባኝ ስለማይመለከተኝ ነገር አትጠይቀኝ በቃ እኔ የሷ መጥፋት አይደለም ለምን ገደል አገባም እኔ ስለሷ የማውቀው ነገር የለም ምን ማለት ነው ለምን ገደል አገባም ማለት ምን ማለት ነው ገደል ትግባ ከፈለገሽ በቃ የሆነ ሰዓት አብረን ነበር ከዛ ተለያይተናል ገደል መግባት ትችላለሽ ስለሷ የማውቀው ነገር የለም የቀድሞ ፍቅረኛ አይደለች እንዴ ተሁና ታዲያ እኔ ከሷስ ልጅ የለም እንዴ ቢኖረኝስ ታዲያ ምን ማለት ነው ምንድነው ያልከው አይመለከትም ይሄ እኔ ላይፍ ጉዳይ ነው ያንተ የሚመለከት ጉዳይ አይደል ይኸውልህ ሰውዬ በስነ ስርዓት አናግረኛው ሌላ ነገር ውስጥ ጭራሽ ቤት ድረስ መጥተህ ደግሞ ስነ ስርዓት ትለኛለህ እንዴ አንተ ራስህ አይደብርም እሺ መስመር እየሳትክ ነው በጣም ታውቀዋል መስመር አንተ ራስህ ያን ሁሉ መስመር አርፈህ እዚህ ጋር ያለነው የህግ አባላቶች ነን እያልኩ እኮ ነው ምንድነው የምትጠጣው ደግሞ እሱን አንተን አይመለከትም አሁን እሺ በቃ የምትፈልገውን ነገር ተናገርና ብትወጣልኝ ደስ ይለኛል ባትበጠብጠኝ ለማንኛውም ይኸውልህ ሌላ ነገሩን ተውና መጠይቅን ጥያቄ መልስልኝ ምን መልስልህ ነገር የለም ባለቤት ለመጨረሻ ጊዜ እዚህ እንደምትመጣ ተናገራ ነበር በቃ ልጇን አየች ሄደች ታዲያ ምን ይሁን አየች ሄደች አዎ ሄደች ልጅ የት አለች የለችም የት ነች የት ይመለከታል አንተ እንዴ የትስ ባረጋት ምን አገባ በገዛ ልጅ መርማሪ ነኝ ያልኩ ምን አገባ ስለአንተ ምርመራ ታዲያ ምን አገባኝ እንዴ እዚህ ሄድና የምትመረምርበት ላብራቶሪ መሰለህ እንደ ምርመራ ምናምን ብለዚህ እንትን የምትለው ገና ከመጀመሪያ ስራዬን ባታበላሸው ጥሩ ነው ይኸውልህ እኔ እንደዚህ በቃ ስሜቴ መሆን አልፈልግም በስነ ስርዓት ሰርቼ ልውጣበት አዳምጠኝ ምንድነው የምትሰራው ስለ ላይፍ እኮ ነው የጠየቀኛለህ እኔ ደግሞ በትክክል መልስልኝ አለመመለስ ግዴታ ስለሆነ ትመልሳለህ አልመለስም እንዴ ይሄ እኮ የኔ ላይፍ ነው አይመለከትም ስለኔ ላይፍ አንተ መተህ ህይወቴን ትኖራለህ አትኖርም ስለዚህ አይመለከትም እሺ ምን መስል ነገር ስተወራ አንተ ራስህ አይደብርም
ስለዚህ አዳምጠኝ። ምንም ሰማ ነገር የለም። በእናትህ አሁን ቤቱን ለቀውታል። አዳምጠኝ። ባለቤት ለመጨረሻ ጊዜ እዚህ ቤት ስንት ሰዓት ነው የመጣችው? አላቅም። ስንት ሰዓት ነው መጣ? በቃ መጣች። ልጇን አየች ሄደች እኮ። ስንት ሰዓት ላይ? አላቅም እንዴ እኔ ሰዓት የምቆጥረው ምንድነኝ? ወደዚህ ቤት 8 ሰዓት እንደመጣች ተናግሮናል። አባ ደስ ባለ ሰዓት ትመጣለች፣ ታያለች፣ ትሄዳለች። እኔ ደግሞ የመጣችበት ሰዓት ላይ አልነበርኩም። ከዛ በኋላ ግን ወደ ቤትም አልተመለሰችም፣ ወዴትም እንዳልመጣች ነው ያየነው። ስልኳም ደግሞ ዝግ ነው እና እኔ እሱ ምን አውቃለሁ። ለመጨረሻ ጊዜ ደግሞ ያያት አንተ ነህ። ስለዚህ ተጠያቂ ነገርኩህ እኮ እኔ አላየኋትም። መጣች፣ ልጇን እንዳየ ሰምቻለሁ። ከዛ በኋላ የት እንደገባች አላውቅም። ልጇ የት ነች? እሺ የለችም። የለችም ማለት ምን አገባ? አይመለከትህ። ይሄ ሰውዬ ዛሬ የማይመለከትህን ነገር አትጠይቅ። አልገባህም እንዴ አንተ? አሁንም እያወራ ያለው ነገር መርማሪ ነኝ እያልኩ ነው። ስለአንተ ምርመራ ነው። ምን አገባኝ? ተወራኝ ሰው አይደለሁም። ይሄ ለምን አገባኝ? እኔ ስለአንተ ምርመራ ይሄ ላብራቶሪ አይደለም አባ፣ መኖሪያ ቤት እንጂ። ምርመራን እዛው ላብራቶሪ ከፈለክ ማድረግ ትችላለህ። እሺ መታገስ ካለብኝ ሰዓት ድረስ ታገሳለሁ፣ ችግር የለም። መስመር ላይ እንገናኛለን እናንተ። እሺ የምን መስመር ነው የምታወራው? የማይመስል ነገር አታወራ። ለማንኛውም አዳምጠኝ፣ ወሬውን አታወራው። በትክክል ልጅ ያለችበትን ቦታ ንገረኝ። ካየቻት በኋላ ልጅህን የታረካት የት ሄደች? የትም አልሄደችም። የት ነች? እሱን አይመለከትህም አልኩህ እኮ። አይመለከትህም አትበለኝ። ፖሊስ ነኝ መርማሪ ነኝ እያልኩ እኮ ነው። አንተ አይመለከትህም ለምን ትላለህ? ትችላለህ፣ እሱ አንተ ነው። ይሄ እኔ ላይፍ ነው። በላይፌ ደግሞ ገብተህ ምንም የማለትም የማዘዝ መብት የለህም እኮ እያልኩ ነው። እንዴ ልጄን የትም ላረጋት እችላለሁ እንዴ። የመጣኸው ደግሞ ሲጀመር እያወራ ያለው ሚስቴ ማን ነች? ባለቤት ጠፍታለች አይደል? አዳምጠኝ። እስካሁን እድል ሰጠው። ካም በኋላ አንድ ነገር ብትል በእጄ ሰበብ ነው የምትሆነው። ሰምተኛላ? ባለጌ በስነ ስርዓት እያወራው እንዴ። እና እኔም እየመለስኩልህ አይደል? እንዴ ታረገ ማን አንተ? ልብ ምንድነው እንደዚህ የሚያብጠው? እኮ የማይመለከትን ነው እየጠየቅ ያለው። ምንም እንትና ምን አገባኝ ስለሚመለከተኝና ስለማይመለከተኝ ጉዳይ። እኔ ላይፍ ነው ግዴታ ስለሆነ መጥቼ ጠይቃለሁ። መመለስ ካለበት ትመልሳለህ። ራስን እንደ ጀግና ታያለህ እንዴ? ምንም ጀግንነት አይደለም። ይሄ ዝበለው ለዛ። ለማንኛውም ይኸውልህ በስትክክል የምጠይቀን ጥያቄ መልስልኝ። ልጅ የት ነች? ቤተሰቦቿ ጋር ነች። ቤተሰቦቿ ጋር ማለት እናትና አባቴ ጋር፣ ቤተሰቦቿ ጋር ነች። ለምን ላካት? አያቶቿ አልጠይቅ። ገና ትንሽ ልጅ አይደለች እንዴ? እንዴት ብቻዋን ላካት? ከማን ጋር ነው ላካት? ከማን ጋር ነው ላካት? ከቤተሰብ ጋር ላካታ። እዛ ሄዳ እነሱ ጋር እንድትወልድ ትንሽ ጊዜ እንድትጫወት ነው። ስንት ቀን ሆናት ከሄደች? 1-3 ቀን 4 ቀን ከላካት። እሺ ከባለቤት ጋር ምንድን ነው ያጣላችሁ ጉዳይ? ምን ከድሮም አንስማማም ነበር። ቆየን ከጣለን። ምን ያህል ጊዜ ሆናችሁ? እሱን በደንብ አላስታውስም። በዚህ አይነትማ እሷንም እንደማታስታውሳት ነው እኮ ካወራር የምንረዳው። ያው ልጅ አፍርተናል። አንድ ጊዜ አብረን ነበር፣ ልጅ አፍርተናል። በቃ ከዛ በኋላ እንደማንኛውም ሰው ተጋጨን፣ ተለያየን። በቃ አለቀ። ከዛ በኋላ ያለፈች ምናምን ልጇን ትመጣለች፣ ታያለች፣ ትሄዳለች። ከዛ በኋላ ምንድነው ጠፋሽ ምናምን ነገር ተባለ። እኔ ምን አውቃለሁ? ልጇን አትበል። ምን አየር ላይ ነው እንደ የወለደችው? ካንተ ጋር እኮ ነው የወለደችው ልጁ እኮ። በቃ እሺ ልጄ ልታይ መጣች። በቃ ልጃችን ልታይ መጣች፣ ሄደች። በቃ አይታት። ከዛ በኋላ ምንም ማውቀው ታሪክ የለም። እኔ እንደምታየኘው ያለው እዚህ ጀመር አወራር ምንም ደስ አይልም። የሆነ ነገር ከጀርባ እንዳለ ያስታውቃል። ምን አለ እንደምታይ ወንበር ላይ ቁጭ ብዬ ነው የማወራ። ምን ፈለክ ከዚህ በላይ? ኧረ እባክህ ቀለድክ። በቃ ፈጣሪ ተፍቷል። እሺ ማንንም ሰው እንደዚህ ቁጭ ብዬ አውርቼ አላውቅም። እሺ ከጠፋሽ በኋላ ወደዚህ ቤት ማን መጥቶ ነበር? ምን አውቃለሁ? መርማሪ ነው የሚሉ ሰዎች ይመጣሉ። ግን የማውቀውን ነገር ነገርኳቸው። በቃ ምንም እንደማላውቅ በቃ ልጅ ሳሊ ልጅ ቤተሰቦቿ ጋር እንደላኳቸው ነገርኳት። የራሴ ቤተሰቦች ጋር እንደላኳት። ከዛ በኋላ ዛሬ ደግሞ አንተ መተህ በተራዝም ብለህ ሰው ታስጨንቃለህ። ልጅ ትምህርት የላትም አላት፣ ግን ትንሽ አማትም ስለነበረ ከዛ ትረፍ ቢያንስ እነሱ ይሻላሉ። እኔም ብዙ ወደዚህ ወደዛ ስለምን ምንድነው መቀባጠረው? ቅድም ቤተሰብ ልትጠይቅ አሁን አሟት ምን አይነት ነው ታዲያ? ቤተሰብ ትጠይቃለች። በዛው እንዴ ምን ሆነ ነው? በዛው ቤተሰብ ትጠይቃለች። በቃ ትንሽ ጉንፋን ምናምን ይዟት ስለነበረ እኔ እዚህ ትሪት ማድረግ ብዙም አልችልበትም። ገባ ብቻዬን ስለሆንኩኝ እዛ እንዲከታተሏት ምናምን በዛውም ቤተሰቦቿ ስለናፈቋት በዛው እንድታያቸው ብዬ ነው። ኧረ እባክህ
እሺ ከዛ በኋላ የልጅቷን ቤተሰቦች አግኝታቸው ታውቃለህ? አንድ ጊዜ የሆነ ሰው መጥቶ ጠይቆኝ ነበረ መጥቶ መንገድ ላይ መሰለኝ እኔ እንጃ እኔ አላውቅም። እኔም ብዙ ማስታወስ እንትኑ የለኝም እንዴት ወጣ ከፖሊስ ጣቢያ? ማለት እንዴት ወዲያው ቶሎ ነው እንደወጣህ የሰማሁት? አንድ ቀንም ሳታደር። ንጹህ ሰው ስለሆንኩኝ ነው የወጣሁት። ምን አረኩኝና? ምን ስላረኩኝ ነው የምታሰረው? ቤቱም ያው ተፈትሾ ምንም ነገር እንዳልተገኘ ተናግሮናል። ታዲያ እሱን ካረጋግጥ ታዲያ እኔን ድጋሚ መጠየቁ ምን አስፈለገ? ለምንድን ነው እንደዚህ የምትጠላት? ባለቤት አይደለች እንዴ? ለዛውም የልጆች እናት። ለምንድን ነው የምትጠላት? መልስልኝ። ቆይ ግን ያልገባኝ ነገር እኔ ለምን እንደጠላዋት ምናምን በነገር ምን ይጠቅማል? ምን ያደርግልሃል? መጥላት አይደለም እንደፈለኩ ማለት ይችላል። መብቴ ነው ሲጀመር። እየተናደድኩ ነው በጣም። እንደዚህ መልስልኝ። አይደለም ቆይ ለምን ነው የምትጠይቀኝ? የጠየቅኩህን አንተ ራስህ መልስልኝ። ግዴታ ስለሆነ ነው የምጠይቅህ። መመለስ ግዴታ ነው። ማንነና ነው አንተ እንደዚህ መልስልኝ? በቃ ሰባዊ መብቴን ተጠቀም። ጠላዋት መብቴ ነው። የታባ የምታውቀው መብት ነው? ሰባዊ መብቴ ይችላል። ራስን ደግ አስከባሪም ታያለህ እንዴ? አባ ምንም ህግም ባንማርም ማለት ነው ስለተወሰነ ነገር እናውቃለን። ይሄ ደግሞ ሰባዊ መብቴ ነው። በቃ ፐርሰናሊቲ የመጥላት መብትም አለኝ የመውደድም መብትም አለኝ። ስለዚህ በመብቴ ደግሞ ተጠቅሜ ጠላዋት። በቃ ምንድነው? ልጅ መቼ ነው የምትመለሰው? ከተወሰኑ ቀናቶች በኋላ ትመጣለች። ማለት ከተወሰኑ ቀናት በኋላ? በቃ ትንሽ እዛው ትቆይና ተጫውታ ምናምን ትመጣለች። እርግጠኛ ነህ ቤተሰቦች ጋር ነው የላካት? አዎ እርግጠኛ ነህ? ከባለቤቱ በላይ የሚያውቅ ቡዳ ነው ትላለች አያቴ። እውነቷን ነው። አተርት በእናትህ። እንዴት አልተርት ታዲያ? እንዴ ቤተሰቦች ካላኳት የልልካት ይችላል። ስታስጠላ። ስለ ባለቤትና ስለ ገዛ ልጅ እንደዚህ የሚያወራ ሰው እንዴት እንደምጠላ አታውቅም? አይ አንተ ራስህ ሰባዊ መብትን ተጠቅመን ይመጣልታል አይደል? በቃ እኔም ልክ እንደሱ ጠላዋቸው። መብቴ ነው። ጠላዋት እሷን እኮ ምን አርገው እኮ ነው የጠላቸው? ጭራሽ ጠላዋቸውም ተረኛ ልጅንም ጠላት አለ ማለት ነው። አንድ ነገር ልንገርህ፣ ከገዛ ጓደኛዬ ጋር ነው ፍቅር የጀመረችው። ጭራሽ ከሱ እንዳረገዘች ሁሉ ሰምቻለሁ። ከዛማ አስጠላችኝ። በቃ ለምንድን ነው ከሱ ጋር ፍቅር የጀመረችው? እኔ ምን አውቃለሁ? ካንተ ጋር ያለች ነው ከሱ ጋር ፍቅር የጀመረችው? እንደዛ ነው የሚሰማኝ ለኔ። ማለት እንደዛ ነው የሚሰማኝ ማለት በቃ ከኔ ጋር በነበረችበት ሰዓት ላይ እሱ አብረውን ስላደገ ምናምን ነገር ይመጣ ነበር ቤት። እሺ በቃ ምን እንዳላት ምን አውቃለሁ? እኔ ስራውዬ ነው የምመጣው ማታም እሺ ምናምን ስለምመጣ በቃ ቤት ነው የሚለው። እሷን ቤት ስለሆነች ምናምን ነገር ምን እንደሚላት ምን አውቃለሁ? ከዛ የሆነ ጊዜ እንደዚህ እንደጀመሩ ምናምን ነገር ተፋተናል። በርግጥ ግን ከሱ ጋር ፍቅር ሲጀመር የመጨረሻ ደበረኝ። ምክንያቱም ከራሴ ጓደኛዬ ጋር ከአብሮ አደገ ጋር ፍቅር ሲጀመር እንዴት አይደብረኝ? አንተ ኦሬዲ ቀድመን የፈታት ፍቅረኛ ነው መሰለኝ አይደለ? አዎ። ታዲያ ከሌላ ሰው ጋር ፍቅር ብትጀምር ባትጀምር አንተ ምን አገባ? እኔ ከሌላ ሰው ጋር መጀመር ትችላለች፣ ግን ደግሞ ከራሴ ከሆነ ሰው ከጓደኛዬ ጋር ሊያውም ከአብሮ አደገ ጋር ሲጀምር ደግሞ በጣም ነው የሚደብረኝ። አንተ ራስህ ገፍተህ ያባረርከውን ነገር ማንስ ቢያነሳ ምን አገባ አንተ? እንዴት አያገባኝም? የልጄ እናት እኮ ናት። ምን አሁን የተሰማ ሌላ ሰው ሲዛት አሁን ነው የተሰማ? ድሮም ይሰማኛል፣ ግን በቃ አላ ምን ነው በቃ አታስጨንቀኝ በእናትህ። አስጨንቃለሁ ገና በደንብ አታስጨንቀኝ ትላለህ? አታስጨንቀኝ በቃ ተወኝ። እንዴ ከቻልኩ ብትሄድልኝ ሁሉ ደስ ይለኛል። አስቀምጠኝ ነገር ታረዛ ቁጭ አድርገው እዛ። እኔ ፊል ጠጣ ነው እንዴ? ቁጭ አድርገው እዛ። ምን አገባ? እጠጣለሁ። ስራ ተቢስ አታትጨማልቅ እዛ። ቁጭ አድርገው እያልኩ ነው። አረፈተው በቃ ይኸውልህ ካሁን በኋላ እነሳለሁ። ሌላ ነገር ውስጥ አታስገባኝ። ቁጭ አድርገው። ምን አይነት ቀን ውስጥ መጣብኝ? ጠላ ቤት ቁጭ ብለህ የምታወራ መሰለህ እንዴ? አንተ አጠጣው አንተ ጋንጋን ይላል። ምን አገባ? አንተ አፍ አልጠጣው አይደል? በራሴ አፍ ነው። እንደዚህ አትመልስልኝ። እኔ አልወድም እንደዚህ መልስልኝ። ሰባብሬ እንዳለቀ እዚህ ጋር እሺ። አሁንም የታገስኩ መስመር ላይ እስክንገናኝ ድረስ ነው። እሺ አሁን በቃ ማወቅ የምፈልገው ነው። አልጨረስኩም ገና ብዙ ጥያቄ አለኝ። አልወጣም። አንተ ስላዘዝከኝ አይደለም ደግሞ የምወጣው። ከፈለክ አንተንም ይዤ ነው የምወጣው። ከቤት ሄደህ ነው የሚል አዳምጠኝ። አዲሱ ፍቅረኛዋ ሰው ወደዚህ ቤት መጥቶ ነበር። ወደ ጊዜ ፈልጊያት ምናምን ብሎ መጥቶ ነበር። በቃ እንደሌለሽ ነገርኩት። ሄደ እንደሌለሽ ብቻ ነገርን ያባረርከው። እዚህ ጋር ጠፉ የተባለው ልጆችህና ሚስትህ ናቸው። ኦሬዲ ልጅህ የት እንዳለች ባናቅም ይኸውልህ አንድ ነገር ልንገርህ፣ ልጄ አለች። እሷ የት እንደገባች አላቅም፣ ማወቅም አልፈልግም። ይኸውልህ አንድ ነገር ልንገርህ፣ አይደለም መጥፋ ለመንገድ ላገባ ምን ስለሷ የሚመለከተኝ ጉዳይ የለም።
ልጄ ግን በህይወት አለች፣ ቤተሰቦቿ ጋር ነች። እንግዲህ ደጋግሜ ነግሬያለሁ። 10 ጊዜ አትጠይቀኝ በእናትህ። አንተ ሰውዬ ምን የሚባል ነገር ነው እያወራ ያለው? የጠየከኝን እኮ ነው እየመለስኩልህ ያለሁት። የልጄን እናት ገደል ትግባ ማለት ምን ማለት ነው? ይሄ ነገር እኮ ከፈለገች ነው አይመለከተኝም። ስለማይመለከተኝ ነገር እኮ ነው የምጠይቀኝ። በጣም ጥሩ። ስለዚህ አንተ እንደዚህ በንግግር የምታምን ሰው አይደለም ማለት ነው አይደል? እሺ ምንድን ነው የምፈልገው? ምንድን ነው የምፈልገው ማለት? ይሄ እኮ ጠየከኝ አይደል? ማወቅ የምፈልገው ነገር ንገረኝ ብለህ ጥያቄ ጠየቅ። የጠየከኝን ነገር ደግሞ እንደማላውቅ ነገርኩ። ልጅ ያለችበትን ቦታ ነገርኩ። የሷን ደግሞ አይደለም መጥፋት ለምን የፈለገችውን አትሆንም? እኔ አይመለከተኝም ስለሷ አልኩ እኮ በቃ። አላየኋትም። ተነሳው። ወላ ምንድን ነው የምነሳው? ቤቱ መፈተሽ ፈልጋለሁ። ተነሳ። ያው ግባና ፈትሽ። እኔ ምን አደርግልሃለሁ እኮ ተነሳ። የራሴ ቤት ይመስል አንተ ና ቅደም። እሺ ማየት ትችላለህ። በጣም ይኸውልህ ውጥጥ እያልክ ነው አንተ ሰውዬ፣ ተረጋጋ። ቤቱ እንደምታየው ነው፣ ምንም ነገር የለም። ምንድን ነው እዚህ ውስጥ ምንድን ነው ያለው? የልጄ ቁም ሳጥን ነው። ምንድን ናቸው እነዚህ? እያየሁ አይደል እንዴ? የኔና የልጄ ጫማ ነው። ይኸው ልጅቷ እዚህ እንደነበረች ደግሞ መታወቂያ፣ አሻንጉሊቷም፣ መጫወቻዋም ምናምን፣ ቦርሳዋ። ሌላ ክፍል የለም ከዚህ ውጪ? እያየሁ ነው መቼም እንግዲህ ከዚህ ውጪ ሌላ ያለ አይመስለኝም። አንተ ሰውዬ ጋር እንደዚህ በቀላሉ የምንፋታና የምንላቀቅ እንዳይመስልሽ። ሰማኝ አይደለ? ሰምቻለሁ። ድጋሜ እንገናኛለን እንደረሰው መቼ። እሺ እሺ። ኑ ካሜራማን እንውጣ በቃ። ማን ይላል? ማን ምንድን እያደረገ ያለው? ሰይጣንማ መቅደም አለብኝ። ቅዱስ 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 ውሻ ምንድን ነው ማድረግ ያለብኝ? ስለዚህ ሁሉም ነገር ሳይጋለጥ ቀድሜ ማጥፋት አለብኝ። መረጃውን ሁሉ መዝጋት አለብኝ። አንቺ ውሻ ምን አባሽ ነኝ? ሂጂ ልቀቀኝ። እያሰቃየኝ ነው። ልቀቀኝ። አንቺ ውሻ እንዴት ነው ያረካል? ንገረኝ። ዝም በይ። ንገረኝ ልጅ ደግሞ ወሬ ታወሪያለሽ? እያሰቃየኝ ነው። ልቀቀኝ። የት ነው ያረካል? ልጄ ንገረኝ። እሺ ልጄ የት ነው ያረካል? ሰሚኛለሽ? አሁን ከማን ልጀምር? ከአንቺ ወይስ ከዛ ከማትረባ ድቃላ ልጅሽ? ምን ማለት ነው? ለካዚህ ይላል። አንተም ልጅ ናት። የት ነው ያረካል? ልጄ ንገረኝ። አንቺንማ እንዲህ በቀላሉ ለማን ሆነሽ ነው? እሺ አሁን ሁለት ምርጫ ነው የምሰጥሽ። ምረጭ። አንቺ እንግደለኝ ወይስ ከልጅሽ ልጀምር? እኔ እንግደለኝ ግን አንዴ የት እንዳለች ልጄን አሳየኝ። አንቺን ልግደልሽ? አሰቃይተኸኛል። እኔ አሁን ሞቻለሁ በቃ። እነዚህ ሰዎች ማን የላካቸው? ማን የላካቸው? እኔ ምን አውቃለሁ? እኔ አንተ ስራ አላውቅም አትበይ። አላውቅም ያልሽ እንዲህ ሲጣርጌ ነው የሚጠፋሽ። አላውቅም አትበይ። እኔ ምን አውቃለሁ? ስራ አስቀምጠኝ በምን ማወቅ እችላለሁ? እሺ ይኸውልሽ የባሰ ሰይጣን ውስጥ አትክተች። እነማን ናቸው? ከየት ነው የመጡት? ማን የላካቸው? ወንጀል ውስጥ እየገባህ ነው። ወንጀል ምናምን እያልሽ ታስፈራሪኝ ደግሞ። ታውቂኛለሽ፣ ይኸውልሽ ቅዱስ ነኝ። ማንንም ምንም አልፈራም። ታውቂኛለሽ። ጠይቀሽ እኔ ምን በድዬህ ነው? በደልከኝ እንጂ አልበደልኩም። ቁጭ በይ ደግሞ አልኩሽ። ቁጭ በይ። ልጄን አሳየኝ። ምን አባሽ ልጅ ነው? አሁን ሰምኛለሽ ማለት በዚህ ወጪ በይ እንደዚህ ዝግዝግ ልግደልሽ? ልጄን የት ነው ያረካት? ንገረኝ።
እሱን ያገባሽ ይኸውልሽ አንቺ ዝም ብለሽ አታ ምን ያልከው ታሎቢሎ ይኸውልህ ታሎቢሎን ብያለሁ ታሎቢሎን ያዝ አንተ ይኸውልህ ከኔ ጋር እንደዚህ አንተ ስማኝ ቀናበል ምን ታደርገው ነበር እያልኩ እኮ ነው ቀናበል ወይኔ ቆሻሻ ወይኔ ቅዱስ ልገላት ነበር ወይኔ አንቺውሻ ይኸውልህ አሁንም ቢሆን አትዛት ብያለሁ ስማኝ ተረጋጊ ያዛት አንተ ሰውዬ አሁንም ዝታለሽ አንተ ቆሻሻ ይኸውልህ ልጄን ደብቆታል በእናትህ ልጄን ልገልሻለሽ አታፍሪ ይመስልሻል ዋጋ ነው ምን ጨካኝ ልጄን የት ነው ያደረካት ልጄን ተረጋጊና ልጄን የት እንዳደረገው ማወቅ እፈልጋለሁ እኛ ሁሉንም ነገር እንደዚህ ደግሞ ማንኛውም ይኸውልህ አንተ ሰውዬ እገልሃለሁ እኔ ዛሬ እገልሃለሁ እያልኩ ነው ወራዳ አታፍርም እንዴ ቀናበል ደግሞ ቀናበል ምን ሆነ ነው ይኸውልህ ዛሬ እጨርሳለሁ ቅድም ዝም ብያለሁ ሰማኛ እጨርሳለሁ ብያለሁ ማፈሪያ ይኸውልህ ልጄን የት እንዳደረጋት ይገረኝ እኮ ልጄ የት እንዳለች ማወቅ እፈልጋለሁ እሱን እኛ እናጣራለን ወደ ሕክምና ቦታ ሰርልኝ የልጄን ነገር ልጄን አንድ ነገር አድርጎት ተረጋጊና እኛ ሁሉንም ነገር እናወጣለን እየነገርኩህ ነው ጨካኝ ነው ከእናንተ ጋር ተናረጋው ካሜራማን ነገው እሺ ጎረምሳ እንዴት ነህ እባክህ ተገናኘን መስመር ላይ ተገናኘን መስመር ላይ ማን እስቲ ከጄ እንደሚያወጣ እናያለን እሺ ማን ከጄ እንደሚያወጣ ዛሬ እናያለን ምን እንደሚቆጭ ታውቃለህ እሺ አለመግደል አንተ ሰውዬ እንዴት ነው እያደረገ ያለ አሁንም ቢሆን ስራት አይኖርህም እንዴ ይኸውልህ ዋጋህን ነው የምሰጥህ ዛሬ እሺ ከዚህ በላይ ምን ታደርገኝ ክፍታክ ጭራሽ በቢላ ልገላት ነው ድሮም እኮ የሆነ ሴራ ስታሴር እንደነበርኩ ገብቶኛል እኮ ቅድም ካወራረ አንተ ባለጌ ትንሽ ይኸውልህ እያንዳንዷን ስታደርግ የነበረውን ነገር በድብቅ ካሜራ ቀርጬ ይላለሁ እሺ ሰማህ አይደለ ትንሽ ቀደምኩ እንጂ ልገላት ነበር ልዘለዝላት ከነልጇ ኧረ እባክህ አታፍርም እንዴ ቆሻሻ ጭራሽ እኔን ቁጭ አድርገህ እንደዚህ ትመልስልኛል ስድ እንዳልበጣጠስ እዚህ ጋር ይኸውልህ አትወጣጠርብኝ ድራማን አትስራ ይኸውልህ ሰማኛውን በስነ ስርዓት አናግረኝ ምን ልታረጋት ነበር አይቻለሁ ብለህ የለ ካየክ በቃ ታዲያ ምን ያስጠይቃል ኧረ ሰውዬ ዛሬ እኔን ለመፈታተን ነው እንዴ ተላከዋል ለምን መፈታተን አይቻለሁ እያልከኝ ነበር በቃ ያየው ነው በቃ ሌላ ምን አዲስ ነገር አለ ያየሁትማ ልገላት እንደነበር በቃ ታዲያ ልገላት ነበር አዎ በጣም ጥሩ ይሄንን ማመን አንድ ነገር ነው እሺ ልጄ የት አለች አሁን እሱን ጥያቄ መልስልኝ ልጄ የት አለች ነግሬሃለሁ እኮ ቤተሰቦቿ ጋር ነው ያለችው ልጅህ የት አለች ነገርኩ ቤተሰቦቿ ጋር ናት ለስታ ጊዜ ከደገምኩልህ እኔ እነሳለሁ ልጅህ የት አለች እኔም ይኸውልህ ደጋግሜ እየነገርኩ ነው ቤተሰቦቿ ጋር ናት አንተ ሰውዬ እንደዚህ ነበር አመልስልኝ እኮ ሰማኝ አመልስልኝ ያልኩ እኮ ነው አይገባም እንዴ ወራዳ የበሸቀ ሲያስጠላ በእናታችሁ ናተረስ ዝርክ እንዴት እንዳስጠላኝ ምን አይነት ሰው ነው አንተ ቢላ አንገቷ ላይ ደቅነ ይዤ ጭራሽ እንደዚህ ተወጣጥረ እንደ ጀብድ ታወራለህ እንዴ ምን አርጋ ነው የልጄ እናት እኮ ነች ለዛው ሙድ ውስጥ ሌላ ነፍስ እንደተሸከመች ታውቃለህ ምን አርጊ ነው የምትላት ከሌላ ጋር ፍቅረኝነት ጀመረች ብለህ እንኳን ጀመረች ምን አገባህ ቱ ብለህ ተፍታት አይደል እንዴ ያነሳት ጓደኛ
አሁን ደርሶ ካንተ ብሶ ተቆርቋሪ ሆነ ነው? ደርሶ ተናጋሪ ሆነ ነው? ቀላል ምን አይነት የቀለልክ ሰው ነው? ይኸውልህ አዳምጠኛው፣ አትወጣጠር፣ ድራማን አቁም። እዛው የለመድክበት ላይ ትሰራለህ ድራማ። የት ነች ልጅቷ ያለች? መልስልኝ ጥያቄ። ለምን ደጋግመህ ጠይቀኝ? ነገርኩህ እኮ ያለችበት ነው። ወይኔ ሳምሶን፣ ይኸውልህ ሲጀመር ቤተሰቦቿ ጋር የላኳት ሆን ብዬ ነው ማለት እሷን ለማጥፋት ያለኝ አማራጭ እሱ ብቻ ነው። ልጇን ከዚህ ካላራኳት ካየች አይምሯን ላይ ጎዳብኝ። ስለዚህ እሷን ማራቅ ነበረብኝ። እሷን አራኩኝ። ከሷ አስበህ አይደለ? እሺ የትኛዋን ልጇን ነበር ቀድመህ ልትገል የነበረው? ንገረኝ እስኪ የትኛዋን ልጇን? ግልጽ እኮ ነው። ግልጽ እኮ ነው ማለት ሁለተኛው ደግሞ እየመጣ ነው። ስለዚህ ከሚመጣው ጋር አንድ ላይ እሷን ኧረ እባክህ ትገላታለህ እሷን? ትንሽ በቀድሜ ኑሮ ግን ቀደም አንተማ እንደ ከራስህ ጋር ብቻህንማ አይደለም። ብዙ እንደዚህ አጋንንት አለብህ ጭንቅላት ውስጥ። ብቻህን አይደለም እንደዚህ የምትወራጭ ሴጣን። ምን አደረገች? ምን በደለች? ቢያንስ ለዛች ልጅ የወደፊት ህይወት አታስብም? ያለ እናት ልታሳድጋት? አንተ ካልፈለግካት እኮ መጀመሪያውኑ ለእሷ መስጠት ትችል ነበር። እሷን እንድታሳድገው መተው ትችል ነበር እኮ። ለምን አስፈለገ የሁሉ ግዝግዝ? ለምን አስፈለገ ንገረኝ። በቃ ስለቀን ስለማልፈልግ ከሱ ጋር ሆነ ማየት አልፈልግም። ምን ይፈጠራል ከሱ ጋር ሆነ ካያ? በቃ እኔ ደስ ይለኝ። ኧረ እባክህ ሻንጂ ለምን ያስወጣት? መጀመሪያ ከቤት ለምንድን ነው ያስወጣት? አንተዬው ላትወራጨ ዋጋ እንዳልሰጥ ተነስቼ እሺ አልፈታ እጄን ፍታኝ ምናምን ይላል። አትንቆራጠጥ ይኸውልህ እንዳላንቆራጠጥ አውጥቼ ማፈሪያ መልስልኝ። ለምንድነው ከዚህ ቤት ያስወጣት? ልጅ ከወለዳችሁ በኋላ አውጥተህ እሷን አደባባይ ላይ መበተኑ ለምን አስፈለገ? አስጠላች። ከዛ አንተ የበተንከውን ሰው ሲያፍስብህ መናደዱ ለምን አስፈለገ? ንገረኝ። ከሰው ጋጭል እንዴ? ተጋጭን በቃ እንጣላለን። ኧረ አንዳች ነገር ይግጫ። አንተንስ አንተ እንደዚህ አይነት መልስ መልስልኝ። የበከት ምን አይነት በክት የሆነ ሰው ነው በእናታችሁ? ባልመጣ እኮ ለትንሽ እኮ ነው ገላት ነበር እኮ። ሁለት ነፍስ ልታጠፋ ነበር እኮ። ምን አይነት ሰው ነህ አንተ? ጀመር የምፈልገውን ካረኩ በኋላ እጄ ለመንግስት መጀመሪያ ፕላኔ እጄ ወደዛ መላክ። እጄን ከላኩ በኋላ እሷን ከነልጇ ማጥፋት። እሷን ካጠፋ በኋላ እዛ እሷ ተንደላቃ ከቤተሰቦች ጋር ትኖራለች። እኔ እጄ ለመንግስት አለቅ። እዛ በሰላም ትኖራለህ በቤት ውስጥ ቀርተህ። እሺ ለመንግስት ተፈሰቱ በሰላም ይኖራል። መግባቱን አይቀርልም ግን ከመግባት በፊት ሁላ ገና ስቃይ አይተህ ነው የምትገባው። አሰቃያለሁ ገና ካሜራ አጥፍቼ ሞት ናፈቀኝ እስክትል ድረስ። እሺ እጅህን ነው የምሰጥህ። አንተ ታስራ ልትገላገላ አይሆንም። እንደሱ እንዳታስበው ሰማኝ፣ እንዳታስቡ በጭራሽ። እንደዚህ በሙሉ ልብ ጭራሽ ካልገደልኳት እያልክ እንዳታስበው። ገና ደግሞ ልጅዬው የት እንዳለች በስትክክል ትነግረኛለህ፣ ታመጣታለህ ካለችበት ቦታ። ነገርኩህ እኮ ቤተሰቦቿ ጋር ነች። የቤተሰቦቿን አድራሻ ደግሞ እነግርሃለሁ፣ ሄደህ ታያታለህ። እሺ ለምንድን ነው ጓደኛዋ ሲመጣ ያባረርከው? ወይም ደግሞ የእሷ ፍቅረኛ ሲመጣ? በቃ ማባረር ስለነበረብኝ። ለምን? የት ደብቃት ነበር እቺ ልጅ? ፖሊስ መጥቶ ፈልጎ ያላገኛት እቺ ልጅ የት አርጋት ነው?
ከዛ ነው ጎትተህ ስታመጣት ያየን። መጀመሪያም እኮ ስትመጣ ነገር ነበር እኔ የት እንደሄደች አላውቅም ብዬ ነበር አይደለ? እሺ ከዛ ዳከት አንተ ከወጣ በኋላ በራቋች። ኧረ እባክህ ሲሄድ እሷ ናት። ስለዚህ አጋጣሚውን ተጠቅሜ ያስኳት። ከፍኝ ያስገባው። ሌላስ የምትነግረን የቃቃ ጨዋታ የለ? ሌላስ ቀጥላ እሺ ምን አድርጌ ባሰምን ነው? ከዛስ እንደዚህ ጎትታ አምጥተህ እዚህ ጋር አፈር አላስቦካትም? ለኝ እንደ በቃ የሆነ ከዛ በኋላ ግን እዛ ጋር ግን ስታንኳኳ ነው። አንተ በክት ቅሌትህን እኮ ነው ያዝኩብህ። አልገባም እንዴ? ካሜራማን እንዳቀብልሽ ቪዲዮ እስቲ ይኸው በደንብ ቀና ብለህ በክት ይኸው እያየሁ ነው። እንደ ዕቃ እንደዚህ እየጎተትክ እንደ ሻንጣ ስታመጣ አየህ። ሰማን አሁን ሊያ ኩኩሉን አቁምና እያንዳንዷን ስራ ነው አውቄባለሁ። ለምንድን ነው እንደዚህ ያደረገው? መልስልኝ። እኔም ይኸውልህ ስሜታዊ ሳልሆን ስራዬን መስራት ፈልጋለሁ። ስለዚህ ልውስጥ አታስገባኝ። ለምንድን ነው ያደረገው? ይሄን ከነገርኩህ ከሁለቱ አብረው ባይ ስለማፈልግ ማለት ካልፈልግ ሳይኔ ነበር የምትሆን ከሌላ ሰው ጋር ማለት አራባት ለአንተ ብቻ አድርጎ ነው የሰራት ፈጣሪ ለአንተ መጫወቻ እንድትሆን አሁን ያልክ እኔ ብቻ ነበርሽ መጀመሪያ ምን ነች አሁንም የማንም ማለት ስለዚህ ከሱ ጋር እንደጀመሩ ሲሰማ በጣም ተናደድኩ። ስለዚህ ስትመጣ አጋጣሚ ተጠቅሜ ዘፈኝ እስከ ከመጀመሪያው ጀምሮ ታሪኩን እንድታብራራልኝ ይፈልጋሉ። ሰማን? ከመጀመሪያው ጀምሮ እያንዳንዷን እውነታ አሁን ቢላ ልሰካባት እስከነበረው ሰዓት ድረስ እዚህንም አቃለው ተለለ እኔ ጋር ምን አስተያየት ካንተ መስማት ስለፈለኩ ምንም የተለየ ነገር አትሰማ። ካንተ መስማት ፈልጋለሁ ንገረኝ እያልኩ ነው። እሺ ምንም ልንገር ሁሉንም ነገር ንገረኝ። የትኛው ሁሉንም ነገር ስትል የትኛው አንተ ሰውዬ ምን እያወራህ ነው? እኮ ማወቅ የምትፈልገው ነው የጠየቀኝ። አሁንም እዚህ ቤት የመጣሁበት ዓላማ አልገባህም እንዴ? እሷ ጠፋሽ ብላችሁ አለ መጣችሁት ያው አገኛችሁት አይደል? ከዚህ በላይ በቃ ምን ትፈልጋላችሁ? ያገኘናት እኮ ልገላት ስትል ነው እኮ በቃ እኛ ባንደርስላት እኮ እቺ ሴት ከነ ልጇ ህይወቷ ጠፍቶ ነበር እኮ ማንም ይደርስላት የለም ነበር እኮ እንደ እግዚአብሔር ስራው ነው ደረስንላት እንጂ ይኸውልህ በዚህ መልክ በዛም እኮ መሞት እኮ አይቀርም እኮ ትሞታለች እኮ ምናልባት በኔ እጅ አይሆንም እንጂ በሌላ ነገር መሞት ይቀራል። ትሞታለች ግን በኔ እጅ እንድጠፋ ነበር የፈለኩት አልሆነም። እናንተ ተረፋችኋል። ስለዚህ ነገም በሆነ ነገር ትሞታለች። ይሄ ደግሞ አይቀርም። ስለዚህ አሁን ምንድነው ማወቅ የምትፈልገው? በቃ አገኛችኋት ወሰዳችኋት አይደል? በቃ የምታስሩ ከሆነ ሰሩ ካልሆነ ልቀቁኝ። ኧረ እንደው እንትንስ መድኃኒዓለም ያጥፋ ስታስጠላ ምን አይነት ሰው ነው በእናትህ? ሰይጣን ምንድነው የተጸናወተው? ምንድነው ባህሪ እንደለወጠ? ምንድነው ባህሪ እንዲቀይር ያደረገው? ንገረኝ እስኪ። እንደዚህ አይነት ሰው እንዳልነበርክ ሰምቻለሁ እኮ። ምንድነው አሁን ላይ እንደለወጠ ነገር? ነገርኩህ እኮ ለምን ደጋግመህ የምትጠይቀኝ? በቃ ሁለቱ አብረው መሆን ማየት አልፈልግም። አረጋ ብዬ ማውራህ እኮ ቢያንስ እንደ ሰውኛ ሰማኝ እንደ ሰውኛ እውነት አለኝ ካለኝ ወይም ደግሞ እኔም እውነት አለኝ የምትል ከሆነ ብዬ ነው እንደዚህ ልሰማህን ፈቃደኛ ሆንኩት። ነገርኩህ እኮ ይኸውልህ እንደማንኛውም እንደወጣት ደግሞ ያው ከማላው ጨሳለሁ ጠጣለሁ ምናምን ነገር ከዛ እሱ እየመጣ ትሪት ያደርጋታል ምናምን ነገር። ስለዚህ የሆነ ጊዜ በቃ ተጣላ እንደ ሰውኛ ስንጣላ በቃ መፋታት ነበረብን። መለየት ተለያየ። ከዛ እኔ የራሴ ደግሞ ሌላ ህይወት ጀመርኩ። በቃ እንደምታየው ማለት ነው እዚህ ከዛ ሁለቱ ፍቅር እንደጀመሩ ሰማሁ።
ከዛ በቃ ለማለት ሞክሬ ነበር እንዳረገዘች ጭራሽ ስሰማ በቃ ካቅም በለው ነው አልቻልኩም። አላማ እንደውም ሁለቱንም ባጠፋቸው ነበር ደስታዬ። ፍላጎት አልተሳካልህማ። ሳካልኝ። ስለዚህ እሷ ግን ወጥመዴ ላይ ራሷ ሰተት ብላ መጣች። ኧረ እባክህ በሳምንት በ15 ቀንም በወርማ እንደ ብቻ እየመጣች ልጇን ታለች። አጋጣሚ ተጠቀምኩኝና እሷ ስትመጣ እሷን አፍኜ ልጇን ወይም ደግሞ ልጄን ወደ ክፍለ ሀገር እናቴ ጋር ላኳት። ከዛ በቃ ማንም ምንም ሳያውቅብኝ ገድዬ ልቀብራት። እሺ ትለኛለህ። ከዛ በኋላ እናንተ መጣችሁ አደናችሁ አይደል? ስለዚህ ተናደድክ። በጣም እናዝናለን በማዘን ግን አሁን ቢሆን እሱ አይደለም እውነቶሽ። እሺ እሱ አይደለም እውነታው እያልኩ ነው። ቆሻሻ ቀረበል ወደዛ ንፍጣ። እሱ አይደለም እውነታው ሰማን። እያንዳንዱን እውነት አውቃለሁ። እየጎተትክን ያስገባል። እዚህ ቤት ውስጥ ነበረች። እዚህ ቤት ውስጥ ነበረች። የት ነበር ያረካት? ፖሊሶች መጣው ፈልገው ያላገኙት የት ቀብራት ነው? ነገርኩህ እኮ ይሁሉ ፈልገኝ ስጎትታት አይደል እንዴ ያየኝ እንዴ? ከየት እንዳመጣት እኮ አይተሃል አይደል እንዴ? እየጎተትኳት ነው ይዣት የገባሁት። ከዛ በላይ ምን ትፈልጋለህ? በቃ ራሷ መጣችልኝ፣ ወጥመዴ ላይ ገባችብኝ። ይሻላል እኔ በማስወራህ መንገድ ላስወራህ። አትናገርም በቃ ይኸውልህ እውነቱ ይሄ አይደለም። እውነቱን አውቃለሁ አልክ አይደለ? እውነቱን ካወቅት አይደለም ምን ይነጥልሽ? ካንተ አፍ መስማት ፈልጋለሁ አልኩህ እኮ። ለምንድን ነው ለ40ኛ ጊዜ ያዘገንከኝ? እኔ እውነት ደግሞ ነገርኩ። እኔ ጋር ያለውን እውነት ደግሞ ነገርኩ እንዴ። እኔም ማውቀውን እኮ የልቤ እውነት እኮ ነገርኩ። መቼም ውስጥ ከፍቼ አላሳየህ አይታይ ነገር። እሺ ምን ላድርግ ነው? እማውቀውን እውነታውን ያለውን ሐላሉን ነገርኩ። ያም ሰው ሌላም ነገር ነግሮ ለአንተ ያኛውን እውነት ይሄኛው ውሸት ነው። ስለዚህ አንተ በፈለከው መንገድ ነው ያመንክ ያለው። የኔ እምነት ደግሞ ይሄ ነው። ስለዚህ ነገርኩ ማቀውንና ውስጤን እምነት። ለምን ታስጨንቀኛለህ? ቤተሰቦች በጣም ይቅርታ አድርጉልኝ። በጣም ተመላችሁ በጣም ይሄ ልጅ በንግግር የሚያምን ሰው አይደለም። እንዲህ ቁጭ ብዬ አናግሬዋለሁ፣ ምንም ሊመልስልኝ አልቻለም። ስለዚህ መግባባት በምንችልበት መንገድ እንግባባለን ማለት ነው። አሁን እሺ ቤተሰቦች እንግዲህ ያው ከብዙ ሰጣ ገባ በኋላ ካሜራ ትፍተን ትንሽ ተነጋግረናል። እንግዲህ እንዳያችሁት የሰውዬ በንግግር የሚያምን አይደለም። ትንሽ ዱላ ቢጤ ያስፈልጎት ነበረ። እናንተ ፊት ደግሞ እናንተን አክብሬ እኔ ያህል ብዙም የከፋ ጉዳት ላደርስበት አልፈለግኩምና ከካሜራ ጀርባ መደረግ ያለበት ነገር ተደርጓል። እንግዲህ ከዚህ በኋላ ሌላ ነገር ውስጥ የመግባት ፍላጎቱም ይኖረዋል ብዬ አላስብም። እያንዳንዷን የምታውቀውን ነገር ሳትደብቅ፣ ሳትጨምር፣ ሳትቀንስ ተናገር። ምን በቃ ከጀርባ የተዘጋ ቤት ነበር፣ ረጅም ጊዜ ተዘግቶ የቆየ ቤት። እዛ ውስጥ ነበር ያደረኩት። የት? ኩሽናው አጠገብ መግቢያው ገና ቤት ተዘግቶ አላየህም? በር ቆርቆሮ በር ያንተ ቤት ነው እሱ? አዎ፣ ረጅም ጊዜ ተቆልፎ የቆየ ቤት እዛ ውስጥ ነበረች። እዛ ቤት ነበር የከረችምክባት? አዎ። እሺ ቀጥል። ከዛ በቃ እንዳየው ነው ቪዲዮውን ከዛ ውስጥ ይዣት ወጣው። በቃ ልገላት ነበር፣ ላጠፋት፣ መረጃዬን በሙሉ ላጠፋ ነበር፣ ግን አልቻልኩም። ተቀደምኩ። እኔማ ቪዲዮውን አጋጣሚ ሆኖ ደርሰንበት አየ ነው እንጂ መቼስ ከዛም በፊት እያሰቃያት ነበር የቆየው። እርግጠኛ ነኝ አይደለ? አዎ። እንደዚህ ውስጥ አንገላታት ነበር የከረምከው። እሺ ቀጥል። ምን ነው የምቀጥለው? በቃ የምፈልገው ነገርኩህ እኮ ወንድሜ። ለምንድን ነው እኔን በቃ ልጅቷን በትክክል ቤተሰብ ጋር መላክ የፈለክበትን ምክንያት ንገረኝ። ነገርኩህ እኮ በቃ ለዚህ ፐርፐዝ ነው። በቃ እናትየው ማጥፋት ስለምፈልግ እሷን ለማጥፋት ያለኝ አማራጭ እሱ ብቻ ነው። ስለዚህ ልጅቷን ቤተሰቦቼ ጋር ላኳት። ስለዚህ ይመቸኛል። በነፃነት ብቻዬን ስለሆንኩኝ እንደፈለኩ የማድረግ ነፃነቱ አለኝ። ስለዚህ በቃ ልታያት ስትመጣ አየቻት። አይታት ልትወጣ ስትል ልጄን ወደ መኝታ ቤት እንድትገባ አድርጌ እሷን አፍኜ እዛ አስገባኋት አስር። እዛ ነገሮችን አመቻችቼ ስለነበረ ልጄን ቀጥታ ወደ እናቶቿ ጋር ላኳት፣ ቤተሰቦቿ ጋር፣ የኔ ቤተሰቦች ጋር ማለት ነው። ያው እንግዲህ እንደሰማችሁት ነው። ሰውየው እንደሚናገረው ከሆነ ይህን ነገር ፈልጎ እንዳደረገው ነው እየተናገረ ያለው።
ከዛም ብሶ እኛ ሁላ በመድረሳችን በጣም እየከፋው እንደሆነና እየደበረው እንደሆነ ነው ከቅድም ጀምሮ ሲነግረን የሆነው። ስለዚህ እኔም ከዚህ በላይ ይሄ ልጅ ከኔ ጋር ከቆየ በእጄ ስበብ መሆኑ አይቀርም። ስለዚህ ያለውን ነገር እያንዳንዷን ነገር በድብቅ ካሜራ ይዤልሃለሁ። ከዛም አልፎ ደግሞ እስካሁን ያወራው ነገር በካሜራ ተቀርጿል። ሁሉንም ነገር ወስጄ አስረክብልሃለሁ። ከዛም የሚገባን ቅጣት ታገኛለህ። ገባ? ቀፋፊ ናውጣ ናውጣ ይርጣ። እሺ እንግዲህ ውድ ቤተሰቦች ዛሬ ብዙም ነገር አላችሁም፣ ብዙም ነገር አላበዛባችሁ። ምክንያቱም ያው ልጁ እንዳያችሁት በንግግር መግባባት የሚችል ሰው አይደለም። እያንዳንዱ ነገሩ ለጸብ ነው የሚጋብዘው። እያንዳንዱ ነገሩ ለዱላ ነው የሚጋብዘው። እኔም ደግሞ ስራዬን መስራት ነበረብኝ። እዚህ ጋር ግዴታ የተደበቀ ነገር ነበር። እሱን ነገር ማውጣት ነበረብኝ። ያለኝ አማራጭ ልጁን በዱላ ማሳመን። ስለዚህ ካሜራም አጥፍቼ እዚህም እያያችሁት የሚገባውን ሰጥቼዋለሁ። እንግዲህ እናትየውም ትንሽ ጉዳት እንደደረሰባት አይተናል። በቀበቶ ሲገርፋት የነበረው ጀርባዎቿ ላይ ብዙ ሰንበር እንደነበሩ ተመልክተናልና እሷንም ወደ ሐኪም ቤት ልከናታል ሕክምና እንድትከታተል። እኛም እንግዲህ ልጁን ወደ ሕግ አካል ከነ ቪዲዮ ማስረጃ ከነ ሁሉም ነገር አሳልፈን ለሕግ የምንሰጥ ነው የሚሆነው። እንግዲህ ውድ ቤተሰቦቼ እባካችሁን እንደ ሁል ጊዜው ድጋፋችሁ አይለይም። ሰብስክራይብ ያላረጋችሁ ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ይህን ቤተሰብ ሰብስክራይብ በማድረግ የአሻራ ሚዲያ ቤተሰብ እንድትሆኑ እጠይቃለሁና እስካሁን ስለነበረን ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ።